አይ ጋይስ በዛሬው ቪዲዮአችን ከኪሳችሁ ምንም አይነት ብር ሳታወጡ ዶላሩን ታገኙበት ምርጥ የላይቭ ስትሪም አፕሊኬሽን ይዤላችሁ መጥቻለሁ። ይህንን አፕሊኬሽን ከሌሎች አፕሊኬሽን ለየት የሚያደርገው ነገር ለ7 ቀን የሚቆይ ሪዋርድ ይሰጣችኋል። ይህንን ማለት ላይቭ ላይ 1 ሰዓት ስትቀመጡ ለእናንተ $0.8 ይሰጣችኋል። 7 ቀን ሙሉ ላይቭ ላይ 1 ሰዓት እየተቀመጣችሁ እንደዚህ ያደርጋችሁ ከሰራችሁ በአጠቃላይ $5.6 ታገኙበታላችሁ። ይህንን አፕሊኬሽን ለማታውቁት ቴሎ አፕሊኬሽን ይባላል። በዚህ አፕሊኬሽን ተከፋይ ለመሆን እነዚህ 5 መንገዶች መከተል አለባችሁ። አንደኛ ይህንን አፕሊኬሽን እንዴት አድርጋችሁ ዳውንሎድ እንደምታደርጉት፣ ሁለተኛ እንዴት አድርጋችሁ ቬሪፋይ እንደምታደርጉ፣ ሶስተኛ እንዴት አድርጋችሁ ሆስት ሆናችሁ እንደምትሰሩ፣ አራተኛ እንዴት አድርጋችሁ ታስኮች እንደምትሰሩና እንዴት አድርጋችሁ ለሰዎች ኢንቫይት እንደምታደርጉ፣ አምስተኛ እንዴት አድርጋችሁ የሰራችሁትን ዶላር ካሽ አውት እንደምታደርጉ። እነዚህ 5 መንገዶች ከተከተላችሁ ከዚህ አፕሊኬሽን ተከፋይ የማትሆንበት ምክንያት ምንም የለም እና እነዚህ 5 መንገዶች በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮውን ከመጀመራችን በፊት ይሄንን ቻናል ሰብስክራይብ እንዲሁም ቴሌግራም ቻናላችን ጆይን በማድረግ ጀምሩት። ቴሌግራም ቻናሌ እና የዚህ አፕሊኬሽን ማውረጃ ሊንክ ኮሜንት ላይ ፒን አድርጌላችኋለሁ። ቴሌግራም ቻናላችን ሊንክ በመንካት ጆይን አድርጉ። እንዲሁም ይህንን አፕሊኬሽን ዳውንሎድ ለማድረግ ደግሞ እዛ ላይ ያለው ሊንክ በመንካት አፕሊኬሽኑን ዳውንሎድ አድርጉ። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ይህንን የላይቭ ስትሪም አፕሊኬሽን ለመስራት አፕሊኬሽን ዳውንሎድ ማድረግ አለባችሁ። ይህንን አፕሊኬሽን ዳውንሎድ ለማድረግ ደግሞ ሊንክ ያስፈልጋችኋል። ይህንን ሊንክ ደግሞ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ቴሌግራም ቻናል ሊንክ ደግሞ ኮሜንት ላይ ፒን አድርጌላችኋለሁ። ወይም ደግሞ ቀጥታ ወደ ቴሌግራም አፕሊኬሽናችሁ በመግባት ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች አድርጉ። ከዛ የሚመጣላችሁ ቻናል ይሄንን ንኩት። ከዛ ቀጥታ ወደ እኔ ቴሌግራም ቻናል ላይ ያስገባችኋል። እዚህ ጋር የተለያዩ ኦንላይን ስራ ስለምለቅላችሁ ይህንን ቻናል ጆይን ማድረጋችሁ እንዳትረሱ። ጆይን ካደረጋችሁ በኋላ እዚህ ጋር ፒን መሰጅ የሚል አለ፣ እሱን ትነካላችሁ። ከዛ ወደዚህ ያመጣችኋል። ይሄንን ወደ ላይ ታሮግና 11 ቁጥር ቴሌ አፕሊኬሽን የሚል አለ። እዚህ ጋር ሊንክ አስቀምጬላችኋለሁ። ይሄንን ሊንክ ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል። እዚህ ጋር ዳውንሎድ ኤንድ ስታርት ዊኒንግ የሚል አለ፣ እሱን ትነካላችሁ። ከዛ ቀጥታ ወደ ፕሌይ ስቶር አፕሊኬሽን ይወስዳችኋል። ይሄንን አፕሊኬሽን ኢንስታል ታሮጉታላችሁ። እስከሚጨርስ ትጠብቁታላችሁ። ከጨረሰ በኋላ ኦፕን ብላችሁ ወደ ውስጥ ገባላችሁ። ከዛ ወደ አፕሊኬሽን ከገባችሁ በኋላ ወደ እንደዚህ ኢንተርፌስ ያመጣችኋል። አካውንት ለመክፈት በጎግል አካውንታችሁ መክፈት ይችላላችሁ፣ ወይም ደግሞ ኢሜይላችሁ በማስገባት መክፈት ይችላላችሁ። እኔ አሁን በጎግል አካውንት ስለምፈልግ ሳይን ኢን ዊዝ ጎግል የሚል ነካለው። ከዛ ስልካችሁ ላይ ያለው ኢሜይል ያስመርጣችኋል። አንድ ኢሜይል ትመርጡለታላችሁ። ከዛ ወደዚህ ያመጣችኋል። እዚህ ጋር ፕሮፋይላችሁ ታስገባላችሁ። እዚህ ጋር ስማችሁ ታስገባላችሁ። እዚህ ጋር ደግሞ ሀገራችሁ ትመርጣላችሁ። ኢትዮጵያ ከሆነ ኢትዮጵያ ብላችሁ ታስገባላችሁ። ሁሉም ከጨረሳችሁ በኋላ ኔክስት የሚል ትነካላችሁ። ከዛ እድሜያችሁ እንድትሞሉ ይጠይቃችኋል። እድሜያችሁ ደግሞ ከ18 በላይ አድርጋችሁ ትሞላላችሁ። ከዛ ከሞላችሁ በኋላ ኔክስት የሚል ትነካላችሁ፣ ወይም ደግሞ ስኪፕ የሚል ነክታችሁ ማሳለፍ ትችላላችሁ። ከዛ ጾታችሁ ይጠይቃችኋል። ወንዶች ከሆናችሁ ሜል፣ ሴቶች ከሆናችሁ ፊሜል የሚል ትነኩና ከዛ ኔክስት የሚል ትነካላችሁ። ኔክስት የሚል ከነካችሁ በኋላ እንደዚህ ብሎ ካመጣላችሁ ዩዘር ኔም አልሬዲ ኤግዚስት የሚል ካመጣላችሁ እንደዚህ ብላችሁ ያስተካክሉት። በመጀመሪያ ይሄንን ቀስት ነካላችሁ። ከዛ ወደ መጀመሪያ ይመልሳችኋል። እዚህ ጋር ያስገባችሁትን ስም መቀየር አለባችሁ። እዚህ ጋር ያስገባችሁትን ስም ከቀየራችሁ ይከፍትላችኋል። እኔ አሁን ቀይሬ ላሳያችሁ። አቤል 1617። እዚህ ጋር ያስገባችሁትን ስም ከቀየራችሁ በኋላ እዚህ ጋር ኔክስት የሚል አለ፣ እሱን ትነካላችሁ። ከዛ ወደዚህ ያመጣችኋል። እዚህ ጋር ጾታችሁ ትመርጡና ኔክስት የሚል ትነካላችሁ። ከዛ እንደምታዩት ቴሌ አፕሊኬሽን አካውንት በትክክል ከፍታችሁ ጨርሳችኋል። ይሄንን ደግሞ 10,000 ጊፍት የምትሰጡበት ፖይንት ይሰጣችኋል። ይሄን ቼክን የሚል ነክታችሁ ትወስዳላችሁ። ከዛ እንደዚህ ብሎ ያመጣላችኋል። ኢንቫይት ተደርጋችሁ ነው የመጣችሁ ብሎ እንደዚህ ነግራችኋል። ኦኬ ትሉታላችሁ። አሁን እንደምታዩት ቴሌ አፕሊኬሽን ከፍታችሁ ጨርሳችኋል። ግን ፌስ ቬሪፊኬሽን መስጠት አለባችሁ። ፌስ ቬሪፊኬሽን ለመስጠት ደግሞ እዚህ ጋር ሚ የሚል አለ፣ እሱን ትነካላችሁ። ከዛ እሱን ከነካችሁ በኋላ ወደዚህ ያመጣችኋል። እዚህ ጋር ሆስት ሴንተር የሚል አለ፣ እሱን ትነካላችሁ። ከዛ ወደዚህ ያስገባችኋል። እዚህ ጋር አፕላይ የሚል አለ፣ እሱን ትነካላችሁ። ከዛ እንደምታዩት እዚህ ጋር ፌስ ቬሪፊኬሽን መስጠት አለባችሁ። ይሄንን ቬሪፋይ ናው የሚል ትነካላችሁ። ከዛ ብርሃን ባለበት ቦታ ከሆናችሁ በኋላ እዚህ ጋር ስታርት ቬሪፊኬሽን የሚል ትነካላችሁ። ከዛ እዚህ ጋር ፐርሚሽን ይጠይቃችኋል። ይሄንን ፐርሚሽን ኦንሊ ዚስ ታይም ብላችሁ ትፈቅዱለታላችሁ። ከዛ እንደምታዩት እንደዚህ ያመጣችኋል። ከዛ እዚህ ጋር ያለው ጽሁፍ የሚላችሁ ታረጋላችሁ። ከዛ እሱ የሚላችሁ ካደረጋችሁ በኋላ እንደምታዩት እንደዚህ ያመጣላችኋል። ይህ ማለት ደግሞ እዚህ አፕሊኬሽን የሰራችሁትን ዶላር ካሽ አውት ስታደርጉ ይሄንን ኮድ ይጠይቃችኋል። ስለዚህ እዚህ ጋር የምታስገቡት ኮድ ባለ 6 ዲጂት ኮድ ሆነ የማትረሱት ኮድ ማስገባት አለባችሁ። ካሽ አውት ስታደርጉ ይሄንን ኮድ ስለሚጠይቃችሁ የማትረሱት ኮድ ማስገባት አለባችሁ። እኔ አሁን ያስገባው ላሳያችሁ። እኔ እንደምታዩኝ አሁን አስገብቼ ጨርሻለሁ። እዚህ ጋር ኮንፊርም የሚል አለ፣ እሱን ይነካለሁ። ከዛ እንደምታዩት እንደዚህ ያመጣላችኋል። እዚህ ጋር ደግሞ አሁን ያስገባችሁለት ኮድ እዚህ ጋር ትደግሙታላችሁ። ከዛ ኮንፊርም የሚል ስትነኩ ይከፍትላችኋል። እኔ አሁን ያስገባው ላሳያችሁ። እኔ አሁን ጨርሻለሁ። እንደምታዩት ከጨረሳችሁ በኋላ እንደኔ እዚህ ጋር ኮንፊርም የሚል አለ፣ እሱን ትነካላችሁ። ከዛ እንደምታዩት እንደዚህ ያመጣላችኋል። ይሄንን ማለት ደግሞ ይሄንን ኢንፎርሜሽን በመምላት የራሳችሁን ላይቭ እንድትከፍቱ ነው የሚጠይቃችሁ። እዚህ አፕሊኬሽን ቅድም እንደነገርኳችሁ ላይቭ በመቀመጥ ነው ዶላር የምታገኙት። ስለዚህ ይሄንን ላይቭ መክፈት አለባችሁ። እዚህ ጋር
ጋር የሚጠይቃችሁ ኢንፎርሜሽን ሙሉ እኔ ሞልቼ ላሳያችሁ። አሁን እኔ እንደምታዩት ሁሉም ነገር ሞልቼ ጨርሻለሁ። እናንተም እንደኔ ከጨረሳችሁ በኋላ እዚህ ጋር ጎ ቱ ቻት የሚላለ እሱን ትነካላችሁ። ከዛ እንደምታዩት የራሳችሁን ላይቭ በመክፋት ወደ ላይቭ ያስገባችኋል። እናንተ አሁን ኤክስ የሚል ነክታችሁ ከዚህ ውጡ በኋላ ስለማሳያችሁ። አሁን ደግሞ እዚህ አፕሊኬሽን እንዴት አድርጋችሁ ሆስት ሆናችሁ እንደምትሰሩ ላሳያችሁ። በመጀመሪያ እዚህ ጋር ሆስት ሴንተር የሚላለ እሱን ትነካላችሁ። ከዛ እሱን ከነካችሁ በኋላ ወደዚህ ያመጣችኋል። እዚህ ጋር ጆይን የሚላለ እሱን ትነካላችሁ። ከዛ ኢንተር ኤጀንት አይዲ የሚል ይሄንን ትነኩና እንደዚህ ብላችሁ ታስገባላችሁ። 1037017 ብላችሁ ታስገባላችሁ። ከዛ እንደዚህ ብላችሁ ካስገባችሁ በኋላ እዚህ ጋር ቼክ የሚላለ እሱን ትነካላችሁ። ከዛ ሎድ ያደርግና እንደዚህ ብሎ ያመጣላችኋል። የኔ ፕሮፋይልና አቤል ኤቢ የሚል ያመጣላችኋል። እንደዚህ እንዳመጣላችሁ ካረጋገጣችሁ በኋላ እዚህ ጋር ኮንፊርም ቱ ጆይን የሚላለ እሱን ትነካላችሁ። ከዛ እዚህ ጋር የኔ ፕሮፋይልና አቤል ኤቢ የሚል ያመጣላችኋል። እንደዚህ ካመጣላችሁ በኋላ ከዚህ ትወጣላችሁ። አሁን እዚህ አፕሊኬሽን እንዴት አድርጋችሁ ዶላር እንደምታገኙ ላሳያችሁ። በመጀመሪያ እዚህ ጋር ታስክ የሚላለ እሱን ትነካላችሁ። ከዛ እንደምታዩት ወደ ዶላር የምታገኙበት ቦታ ያመጣችኋል። እዚህ ጋር የተለያዩ ታስኮች በመስራት ዶላር ማግኘት ይችላላችሁ። አሁን ለምሳሌ እዚህ ጋር ምን ይላችኋል? ማይካችሁ ኦን በማድረግ 1 ሰዓት ላይቭ ከተቀመጣችሁ እዚህ ጋር 80,000 ፖይንት ይሰጣችኋል። ይህንን 80,000 ፖይንት ማለት ደግሞ 0.8 ዶላር ነው። እዚህ ጋር ግን ማወቅ ያለባችሁ ነገር ይህንን ለ7 ቀን ነው የሚቆየው። 1 ሰዓት ላይቭ ከተቀመጣችሁ 80,000 ፖይንት የሚሰጠው ለ7 ቀን ነው። ስለዚህ እናንተ እዚህ አፕሊኬሽን አካውንት ከከፈታችሁ በኋላ ለተከታታይ 7 ቀን 1 ሰዓት ላይቭ የተቀመጣችሁ ይሄንን 80,000 ፖይንት በመውሰድ በአጠቃላይ 5.8 ዶላር ታገኛላችሁ። ላይቭ ላይ 1 ሰዓት ለመቀመጥ ደግሞ ቅድም የከፈታችሁለት ላይቭ ስላለ እዚህ ጋር ጎ የሚል አለ። እሱን በመንካት ላይቭ ላይ በመግባት 1 ሰዓት በመቀመጥ 80,000 ፖይንት መውሰድ ትችላላችሁ። እኔ አሁን ላሳያችሁ። ይሄንን ጎ የሚል ስትነኩ ቀጥታ ወደ ላይቭ ይወስዳችኋል። ከዛ ወደ ላይቭ ካስገባችሁ በኋላ እዚህ ጋር ይሄንን ወንበር ትነኩታላችሁ። ከዛ እዚህ ጋር ፐርሚሽን ጠይቃችኋል። ይሄንን ፐርሚሽን ኦንሊ ዚስ ታይም የሚል ትነካላችሁ። ከዛ እንደምታዩት አንድ ወንበር ላይ ትቀመጣላችሁ። እንደዚህ በማድረግ 1 ሰዓት ስትቀመጡ 80,000 ፖይንት ክሊም አድርጉ ይላችኋል። ያንን 80,000 ፖይንት ክሊም በማድረግ መውሰድ ይችላላችሁ። እኔ አሁን 1 ሰዓት ተቀምጬ ላሳያችሁ። አሁን እኔ 1 ሰዓት ላይቭ ተቀምጬ ጨርሻለሁ። ከዚህ ላይቭ ወጥቼ ላሳያችሁ። አሁን ከላይቭ ከወጣሁ በኋላ እንደምታዩት እዚህ ጋር 1 ሰዓት ላይቭ ስለተቀመጥኩ እዚህ ጋር 80,000 ፖይንት እና 6,000 ፖይንት ክሊም አድርግ ይለኛል። ይሄንን ክሊም የሚል የነካሁ ሁለቱን ክሊም አደርጋለሁ ማለት ነው። አሁን እንደምታዩት ክሊም አድርጌ ጨርሻለሁ። ከዚህ ወጥቼ ስንት ዶላር እንዳገኘው ላሳያችሁ። አሁን እንደምታዩት እዚህ ጋር 1 ሰዓት ላይ በመቀመጥ ብቻ በአጠቃላይ 87,000 ፖይንት አለኝ። ይሄን ማለት ደግሞ 0.87 ዶላር ማለት ነው። ሌላ ደግሞ እዚህ አፕሊኬሽን ለሰዎች ኢንቫይት በማድረግም ዶላር ማግኘት ይችላላችሁ። ለሰዎች ኢንቫይት ለማድረግ ደግሞ እዚህ ጋር ኢንቫይት የሚል አለ። እሱን ትነካላችሁ። ከዛ ወደዚህ ያመጣችኋል። እዚህ ጋር ኢንቫይት ናው የሚል አለ። እሱን ትነካላችሁ። ከዛ እዚህ ጋር የራሳችሁን ሊንክ ይሰጣችኋል። ይሄንን ሊንክ ኮፒ በማድረግ ወይም ደግሞ ወደምትፈልጉት ሰው ሼር በማድረግ ለሰዎች ኢንቫይት ማድረግ ይችላላችሁ። ከዛ ኢንቫይት አድርጋችሁ ያገኛችሁትን ሪዋርድ እዚህ ይቀመጥላችኋል። ይህንን ክሊም በማድረግ ዶላራችሁን መውሰድ ትችላላችሁ። አሁን እዚህ አፕሊኬሽን ለሰዎች ኢንቫይት ማድረግ ላይቭ ስትሪም በማድረግ ያገኛችሁትን ዶላር ወደ ምን ካሻውት እንደምታደርጉ ላሳያችሁ። በመጀመሪያ እዚህ ጋር ፖይንት የሚል አለ። እሱን ትነካላችሁ። ከዛ ወደዚህ ካመጣችሁ በኋላ እዚህ ጋር አድ ፔመንት ሜተድ የሚል አለ። እሱን ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል። እዚህ ጋር ይሄንን ትነካላችሁ። ከዛ እዚህ ጋር ኢትዮጵያ የሚል ትመርጣላችሁ። ከዛ እንደምታዩት እንደዚህ ያመጣላችኋል። እዚህ ጋር በዶላር ማውጣት ትችላላችሁ። በቴሌብር በተለያዩ ባንኮች ማውጣት ትችላላችሁ። በአዋሽ ባንክ፣ በአቢሲኒያ ባንክ በፈለጋችሁት ማውጣት ትችላላችሁ ማለት ነው። እና ይህንን አፕሊኬሽን አዲስም ስለሆነ ከዚህ አፕሊኬሽን ብዙ ዶላር ስለምታገኙበት ፈጥናችሁ መጀመራችሁ እንዳትረሱ። ሌላ ደግሞ እንደዚህ አይነት የተለያዩ ኦንላይን ስራ ለማግኘት የቴሌግራም ቻናላችን ጆይን ማድረጋችሁ እንዳትረሱ። ቴሌግራም ቻናላችን ሊንክ ደግሞ ኮሜንት ላይ ፒን አድርጌላችኋለሁ። ወይም ደግሞ ቀጥታ ወደ ቴሌግራም አፕሊኬሽናችሁ በመግባት ኤቢግራም 17 በማለት ታገኙታላችሁ። እንዲሁም ይህንን የዩቲዩብ ቻናል ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ይመቻችሁ።